በተቋሙ ታራሚዎች ከ16 በላይ የሙያ ዘርፎች ላይ በማህበር ተደራጅተው ወደ ስራ መግባታቸው ተገለጸ። ታራሚዎች በቆይታቸው በመልካም ስነ ምግባር ታንጸው እንዲወጡ ከማድረግ ባሻገር የሙያ ባለቤት ሆኖ በኢኮኖሚ ራሳቸውን እንዲችሉ እየተደረገ መሆኑን የወልቂጤ ማረሚያ ተቋም አስታውቋል። ውሳኔ አግኝተው ወደ ማረሚያ ተቋሙ የሚገቡ ታራሚዎች አመለካከትና አስተሳሰብ ጥሩ ዜጋ እንዲሆኑ ከማድረግም ባሻገር ከአንደኛ እስከ 11ኛ ክፍል ትምህርት እየተሰጠ እንደሚገኝ የወልቂጤ ማረሚያ ተቋም ኃላፊ ኮማንደር ታምሬ ደንድር ገልጸዋል። በማረሚያ ቤቱ የሚገኙ ታራሚዎች የፍርድ ጊዜያቸው ጨርሰው ወደ ማህበረሰቡ ሲቀላቀሉም የተሻለ ዜጋ እንዲሆኑ የተለያዩ ስራዎች እየተሰሩ ይገኛል ብለዋል። ታራሚዎች በቆይታቸው በመልካም ስነ ምግባር ታንጸው እንዲወጡ ከማድረግ ባሻገር የሙያ ባለቤት ሆነው በኢኮኖሚ ራሳቸውን እንዲችሉ እየተደረገ መሆኑን አስገንዝበዋል። በተቋሙ ታራሚዎች ከ16 በላይ የሙያ ዘርፎች ላይ በማህበር ተደራጅተው የሙያና የክህሎት ስልጠና በመውሰድ ወደ ስራ መግባታቸውንም ጠቁሟል። በሙያ ሰልጥነው ያመረቱትን ምርቶች በግልም ሆነ በማህበር ተደራጅተው ለገበያ እያቀረበው በሚያገኙት ገቢም ገንዘብም ቆጥበው ቤተሰቦቻቸው ለመደጎም የበቁ በርካታ ታራሚዎች በማረሚያ ቤቱ ያሉ መሆኑም ተገልጿል። ይህ በእንዲህ እንዳለ በማረሚያ ቤቱም የታራሚዎች የሰብአዊ መብት አያያዝና የምግብ አቅርቦት ማነስ እንደሚስተዋል ለጄኔን የሚደርሱ ጥቆማዎች ያመለክታሉ። በተጨማሪም በማረሚያ ተቋሙ በንጽህና ጉድለት ታራሚዎች ለተለያዩ በሽታዎች የተጋለጡ መሆኑም ይገለጻል።